ወይ መጥፎ ነገር ለሱ አስቤ አይደለም። ግን ደግሞ ከዚህ በፊት ነገሮችን በጣም እየነገርኩት ነበር ከምላችሁ በላይ በጣም በውስጥ መስመር በጣም እየጻፍኩለት እየደወልኩኝ እየነገርኩት ነበረ። እናንተ ከምታውቁት እናንተ ከምታስቡት በላይ ይሄ ነገር እንደሚፈጠር በጣም አስቀድሜ እያስጠነቀኩት ነበር እና ጥፋት አጥፍቶ ድጋሚ ተመልሶ እኔ ቅርታ ወዲያውኑ ብቀበለው ጥፋት አጥፍቶ ድጋሚ ደግሞ ያንን ጥፋት እንዳይደግመውም ነው ያንን ነገር ያሰብኩት እንጂ እኔ አስችሎኝ አይደለም። እንደዛ ይቅርታ እየጠየቀኝ እንደዛ ደብሮት እንደዛ ብቸኝነት እየተሰማው እኔ ያንን ነገር ደስተኛ ሆኜ ወይም ደግሞ ጨክኜበት አይደለም። ግን ደግሞ አንዳንድ ቦታ ላይ እስቲ ይግባው ወይም ደግሞ ትምህርት ይሁነው እኔ ምናልባት ርቄውም ደግሞ የሚገባው ነገር ካለ ብዬ ነው የተረዳሁት እና ያኔ እንደዛ ሳስረዳው ካልገባው ምናልባት በዚህ መልኩም ከተረዳው እና ደግሞ ጥፋትም አጥፍቶ ሌላ ጊዜ ቶሎ ይቅርታ ካደረግኩለት በቃ ቶሎ ይቅርታ ታደርግልኛለች ጥፋት አጠፋለሁ የሚል ስሜት እንዳይሰማው ነው እንደዛ የሆንኩበት እንጂ እውነት እኔ እሱ ላይ ጨክኜም አይደለም። በውስጥ መስመር ደግሞ ምን እያደረግኩኝ ነበር መሰላችሁ? እሱን እንዳይደብረው ምናምን የሆነ ከጎኑ ምናምን እኔ እንዴት ነው ሄጄ ነገሩን ባላደርግለትም ባላወራውም ባላስቀውም ባላጫውተውም ብዙ ነገር ባላደርግለትም አጠገቡ ያለው ሰው እንዲያዝናናው እየሞከርኩ ነበር። እሱ ግን ያው አጋጣሚዎች አልተመቸውም ነበር እና ዛሬ ምንድን ነው ይዤ የላችሁ የመጣሁት አብርሽ ይቅርታውን ልቀበለው ናስቲ ኔ ቆንጆ አልቻልኩም የኔ የዋ ናስቲ ኦኬ ነው። እሺ ና እኔ ምስኪን እኔን ክፍት ይበለኝ የኔ አባት ጌታ 3 ደቂቃ ራሱ መቆየት አልቻልኩም። ኦኬ ነው። እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር የኔ ፍቅር። ሰላም በላቸው። ሰላም አልካቸው እንዴ? ናሽኔ ደግሞ ሰላም በለኝ። ኦኬ ነው። እሺ አልከፋኝም። እሺ ይቅርታ ልቀበል ነው ዛሬ የመጣሁት። በቃኝ። እኔ ሁሉ ቴክስቶች ይበቃኛል። እውነቴን ነው እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበረ። እውነቱን እንነጋገር ከተባለ ያበጠ ይፈንዳ ባላነሳልክም የምሬ ነው እና ይቅርታህን ዛሬ ተቀብያለሁ። አጠቃኝ ይቅርታህን ተቀብያለሁ እያልኩህ ነው። መልሼ ልውደድህ መልሼ ከራሴ ቀንሼ መልሼ ላፍቅርህ መልሼ ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ተመልሰን ወደ እናንተ መተንላችኋል። ያው ይህን ሰሞን እየተፈጠረ ያለውን ነገር አይታችኋል። በውስጥ መስመር ብዙ ተጨንቃችሁ ምጽፉልን ሰዎች አላችሁ እና ለእናንተም ዛሬ መልስ ይሆናል ብዬ አስባለሁ። ያው ብዙ ሰው እየተጨነቃችሁ ነው አብርሃም ያለበትን ሁኔታ። እንደገና ደግሞ ያው እሱ እንደዛ ሆኖ የኔም መልስም ደግሞ በዛ ልክ እንዴት ነው እየተገፋ በመሆኑ እና ብቸኝነት እንደተሰማው እያያችሁ ነው እና ሄርሜላ በምን መልኩ ነው እንደዛ ጨካኝ ሆንሽው? እንዴት እሱ ላይ ጨከንሽ? ምናምን ብዙ ሰው እንደዛ እያለች ነው እና ዛሬ ለሱ መልስ ይሆናቸዋል ብዬ የማስበውን ነገር ነው እኔም አቤላም ብሩክም ይዘንላችሁ የመጣ ነው ማለት ነው። እንግዲህ ዛሬ ይህን ሀሳብ ይዘን ስንመጣ ወይም ደግሞ ይህን ሳስብ አብርሃም እውነት ይሄ ስሜት አስደስቶኝ ወይም ደግሞ እሱ እንደዚህ ስለሆነ ደስተኛ ሆኜ ወይም ደግሞ ልበቀለውም ወይም መጥፎ ነገር ለሱ አስቤ አይደለም። ግን ደግሞ ከዚህ በፊት ነገሮችን በጣም እየነገርኩት ነበር ከምላችሁ በላይ በጣም በውስጥ መስመር በጣም እየጻፍኩለት እየደወልኩኝ እየነገርኩት ነበረ። እናንተ ከምታውቁት እናንተ ከምታስቡት በላይ ይሄ ነገር እንደሚፈጠር በጣም አስቀድሜ እያስጠነቀኩት ነበር እና ጥፋት አጥፍቶ ድጋሚ ተመልሶ እኔ ቅርታ ወዲያውኑ ብቀበለው ጥፋት አጥፍቶ ድጋሚ ደግሞ ያንን ጥፋት እንዳይደግመውም ነው ያንን ነገር ያሰብኩት እንጂ እኔ አስችሎኝ አይደለም። እንደዛ ይቅርታ እየጠየቀኝ እንደዛ ደብሮት እንደዛ ብቸኝነት እየተሰማው እኔ ያንን ነገር ደስተኛ ሆኜ ወይም ደግሞ ጨክኜበት አይደለም። ግን ደግሞ አንዳንድ ቦታ ላይ እስቲ ይግባው ወይም ደግሞ ትምህርት ይሁነው እኔ ምናልባት ርቄውም ደግሞ የሚገባው ነገር ካለ ብዬ ነው የተረዳሁት እና ያኔ እንደዛ ሳስረዳው ካልገባው ምናልባት በዚህ መልኩም ከተረዳው እና ደግሞ ጥፋትም አጥፍቶ ሌላ ጊዜ ቶሎ ይቅርታ ካደረግኩለት በቃ ቶሎ ይቅርታ ታደርግልኛለች ጥፋት አጠፋለሁ የሚል ስሜት እንዳይሰማው ነው እንደዛ የሆንኩበት እንጂ እውነት እኔ እሱ ላይ ጨክኜም አይደለም። በውስጥ መስመር ደግሞ ምን እያደረግኩኝ ነበር መሰላችሁ? እሱን እንዳይደብረው ምናምን የሆነ ከጎኑ ምናምን እኔ እንዴት ነው ሄጄ ነገሩን ባላደርግለትም ባላወራውም ባላስቀውም ባላጫውተውም ብዙ ነገር ባላደርግለትም አጠገቡ ያለው ሰው እንዲያዝናናው እየሞከርኩ ነበር። እሱ ግን ያው አጋጣሚዎች አልተመቸውም ነበር እና ዛሬ ምንድን ነው ይዤ የላችሁ የመጣሁት አብርሽ ይቅርታውን ልቀበለው ነው።
ይበቃዋል። አልቻልኩም ማለት ይብቃ አላውቅም፣ ግን ደግሞ እንደዚህ ሆኖ ማየት አልፈልግም።